የወንዶች የመራቢያ አካላት መቆሙን የሚያቆም መቼ ይመስላችኋል? ወንዶች ህይወታቸው ካለፈ በኋላ ሊቆም እንደሚችል ያውቃሉ? እኔ ምለው በገዛቃችን ባዳ መታደርጉ ምን ሆናችሁ ነው እንዴ? አሁንማ እዛ ነገር ላይ ደርሶ ኢንጂነር የምትሆኑ ሰዎች በስታችኋል። ንብረትነቱ ተጠሪነቱ የኛ ቪቲያና ትባላለች። መያዣን በእንቁላል ነበር የምንቀለብሰው። አሁን ወዴት እንሄዳለን? አኩሪያተር ፋሚሊ ወደ አኩሪያተር እንመለሳለን። ወይ ደግሞ ቦሎቄ አመራ ስጋን ይተካል። እንዴ ባልታዛር ይሄ እኮ ነው ጉድ በል እንግዲህ በጌሾ በርበሬ ነው በርበሬ ወቀጣ አንድም ሰው አይመጣ ስግጥ ያለ ትክክለኛ አንተም ከሌላው ሰው ጋር እንደምትወሩ እኛ ነው እኛም እየጣጣርን እንመልሳለን። And he asked me to fill in for him. At first I told the man, I'm not even an English teacher. Why do you want me to do your job? And he said, please, like, my job is on the line. Don't cover from me. ጃኒ ግን በጣም አይምሯ ተነክቶ ይመስለኛል ወሬውን ስትሰማ የነበረው ልቧን ነው የነካት። እንደዚህ ነው በጣም ሰርጾ ሲገባ እንግሊዘኛ እንዲህ ነው። ምን ታረጉታላችሁ? አንድ እንቁላል 18 ብር አዲስ አበባ ውስጥ እየተሸጠ ነው። እንዳለ የአበሻ ዶሮዎች እንዳለ ሉፕ ሆነ ኢምፕላንት ተጠቃሚ ናቸው መሰለኝ። ወሊድ መቆጣጠሪያ ይጠቀማሉ መሰለኝ። ጭራሽ አይወልዱም። እንዳለ ፈረንጅ ነው ያለው። እሱም 18 ብር እንዴ! ግማሽ ኪሎ ስጋ ሊሆን እኮ ምን ቀረው? ጅል ሲጃጃል እቃ ይፈጃል ነበር የሚባለው። እነዚህማ ተጃጅለው አገር ፈጁ። ፓንት ማስታወቂያ ነው እንዴ? ወንድም ሸቀጥ እኮ መሬት ሊነካብ ነው። ኩምቢ አይደል የሚያክለው? ባካችሁ ምን ሆነ ነው? ፊሊፐር ኢንተርናሽናል ስኩል ስለተባለው ትምህርት ቤት በአሁኑ ሰዓት አዳዲስ መረጃዎች ተልኮልኛል። ያውላችሁም እንደምታውቁት በትናንትናው ዕለት ፊሊፐር የተባለው ትምህርት ቤት ተመሳሳይ ጾታ አፍቃሪን የሚደግፍ ስኩል ማለትም ክፍለ ጊዜ ማውጣቱን ተከትሎ አንድ መረጃን በትናንትናው ዕለት ነግሬያችሁ ነበረ። የጫት ጥቅሙ ምንድነው ብላችሁ ለጠየቃችሁ መልስ እንሰጣለን። የትኛውም ትምህርት ቤት ያሉ ወላጆች ልጆቻቸውን ምንድነው የሚማሩት? ምንድነው ያደረጉ ያሉ? ውሏቸው ምንድነው? አዋዋላቸው ምንድነው? ከትምህርት ቤት በኋላ የት ነው የሚውሉት? ምንድነው የሚሰሩት? ብረት ያለው ባይሆን እንትኑን ሙቀጫውን ቡናዬን ወቅጬ መልስልሃለሁ። ወንድ ልጅ አይጣ የሚባለው ለዚህ ነው። እኔ ትዝ ይለኛል ያኔ ስልክ ገና በተን ስልክ የመጣ ሰዓት ታፍ ነኝ እንዴ ቴክኖሎጂ ላይ ብራይትነሱን ቀንሼበት እናቴ ብራይትነሱ አልቆብሻል መሞላት አለበት ብዬ 10 ብር ወስጄ አስሞልቻለሁ። የተረገምክ እንዳትሉኝ። ሰላም ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ በአዳዲስና ባበዱ ቪዲዮዎች ከች አሳብለናል። ወንድማችሁ ተሙ ንጉሴ ነኝ። ቤቱ ደግሞ የኔ ነው። ፈጣሪነቱን የቦንም የቤቱ ኃላፊነት እናንተ ላይ ተጥሏል። እንደተለመደው የቤቱን ቅድመ ክፍያ የሰብስክራይብ በተናን አርጋችሁ የደወል ምልክቷን ታረጉና ከርበት ትሉና የላይክ ምልክቷን ስታረጉ ልቤ በደስታ ወይ ብላ ትመለሳለች ማለት ነው። አው በጣም ደስ ይለኛል። ሰሞኑን ፍቅር ቀነሳችኋል። ምክንያቱም ላይክ እያነሰ ነው። ምን ነው ያስከፋችሁ ነገር አለ እንዴ? ንገሩኝ እስቲ ሾክ በሉኝ። እኔ እንደሆንኩ አንተ ቆራሌው ራስ ይሄን አታስተካክልም ስባል እሺ ወዴት እንዴት የምን ልጅ ነኝ? አገር ውስጥም እንዲሁ ከሀገር ውጭ ያላችሁ ወንድም እህቶቼ እንኳን ለዚህ ቀን አደረሳችሁ እያልኩኝ ዛሬ አነጋጋሪ እንዲሁም ቲክታክ መንደር ላይ ምን ተወራ፣ ምን ተሰማ፣ ምን ተባለ፣ አረ ጉድ ያስብላል የሚያስብሉትን ነገር አንዳንድ መረጃዎችን ይዘን እንመጣለን ማለት ነው። እናም ቤተሰቦቻችን ባለፈው ምንድነው ገንዘብ የሚሰራበት አፕሊኬሽን ላላችሁኝ ሰዎች በስተመጨረሻ ምነግራችሁ ይሆናል። አብራችሁን ቆዩ። 10 ጊዜ ለካ አንድ ጊዜ ቁረጥ ለሳቅ ለጨዋታ ተሙን ቤት ምረጥ የተባለለት ቤት ነው። ፋሚሊ ዛሬ በደስታ ነው። በቲክታክ እና በዩቲዩብ ምርትና አገልግሎቶቻችሁን ለማስተዋወቅ የምትፈልጉ ሰዎች፣ ድርጅቶች እንዲሁም ግለሰቦች ኮንታክት አድርጉን። ምርትና አገልግሎቶቻችሁን በሚያስቅና በሚያዝናና ሁኔታ
ክሽን አድርገን እናቀርብላችኋለን ማለት ነው። ከስር በማስቀምጥላችሁ የሶሻል ሚዲያ ሊንክ በመግባት ማውራት ትችላላችሁ ማለት ነው። እወዳችኋለሁ። ዳይ ወደ ቪዲዮ ላይክ አድርገህ ጀምር። የወንዶች የመራቢያ አካላት መቆሙን የሚያቆም መቼ ይመስላችኋል? ወንዶች ህይወታቸው ካለፈ በኋላ ሊቆም እንደሚችል ያውቃሉ? አዎ፣ የሰማችሁት እውነት ነው። በተለይ ራሳቸውን አንቀውና በጭንቅላታቸው ጉዳት የሚደርስ ወንዶች ከፍተኛ ደም ወደ መራቢያ አካል በመዘዋወር እንዲቆም ያደርገዋል። እንደዚህ አይነት መረጃ ከፈለጋችሁ እኔ ምለው በገዛ ቃችን ባዳ መታደርጉ ምን ሆናችሁ ነው እንዴ? አሁንማ እዛ ነገር ላይ ደርሶ ኢንጂነር የምትሆኑ ሰዎች በስታችኋል። ንብረትነቱ ተጠሪነቱ የኛ ምንድነው? ይሄን ያህል ምን ኤክስፐርት ነን አላችሁሳ? እኔ እኮ አንዳንድ ጊዜ ሳየው ሊብሮ የሌላ ሰው ነው የሚመስለኝ። ታው እንጂ ምን ነው ይሄን ያህል አልበዛም እንዴ? ደርሶ ያኛው የሚነሳና እንትን ብሏል ምናምን ይላል። እቺኛውም ትነሳና ከሞትክ በኋላ እንደሚቆም ምን ያደርግልኛል? ከሞትኩ በኋላ እንዴ አያርሱበት። ለምን ክፉ ታናግሩኛላችሁ? ተው። ሁለተኛ ጭንቅላት በሉት እኮ ጥቅሙ እኮ ከጭንቅላት አይተናነስም። ለምን ክፉ እንነጋገራለን? ደርሳችሁ እንትን ቆመ እንትን ተኝቷል ከምትሉ ኑሮ ውድነት እንዴት መቆም ይችላል? የጤፍና የዘይት የበርበሬ ጉዳይ እንዴት ማረጋጋት፣ ግሽፈቱን እንዴት ማቆም እንችላለን የሚለውን አውሩበት እንጂ ቆመ ከሞተ በኋላ ቢቀርስ ደርሶ ስለሱ ጉዳይ ሲነሳ እንደውኔም ስለማያስችለኝ ነው። ምክንያቱም ንብረቴ ሲነካብኝ ደስ አይልም። ዩቲዩብ እኮ አንዳንድ ጊዜ አላስኩ ነው፣ ብዙም እንዲወራ አይፈልግም። ለዛ ነው። ኑ ሴቶችዬ ደግሞ የእናንተን ጉድ ላሳያችሁ። ሰላም ርብቃ ነኝ። ዛሬ የማሳያችሁ ሰውነታችን ላይ የጠቆረ ፓርታችንን እታች ለሴቶች ወይም ደግሞ ብብታችን ስር ቆዳችንን ከሌላኛው ፓርት ጋር አንድ አይነት ከለር እንዲኖረው የሚያደርጉ 2 ፕሮዳክት ናቸው። ገዝታችሁ ተጠቀሙት፣ ትወዱታላችሁ። ባይ። እኔ የምለው እንዴ ዶክተሮች ምን ትላላችሁ? እኔ ስሰማ የሴቶች እንትን ላይ ከውሃ ውጪ ባዕድ ነገር መጠቀም አስፈላጊ አይደለም፣ ለጤና ጠንቅ ነው ሲባል እሰማለሁ። ጭራሽ ኬሚካል ተደፍቶበት እንዲሁም እንዲህ ነው። ታዲያ ለምን ሜካፕ አሰሪውም ከሌላው ሰውነት ጋር እኩል እንዲሆን? ስሙ እውነት ነው ግን እሺ፣ የብብቱስ እሺ እናየዋለን በየታክሲው። ይሄ የሚባለው እውነት ነው ወይ ወገን? አንበሳው ሀገራችን ገብቷል። ቲፌኮም ባልታዛ እንዴ ባልታዛር ይኸውላችሁ እንደፈራሁት ጭራሽ ፎቅ ላይ ሆኖ ያስስልኝ ጀመር። ሰሞኑን የአፍሪካ ህብረት የመሪዎች ስብሰባ ነበረና ጀለስም ከሀገሩ ተመርጦ መጥቶላችኋል። ማን ብትሉኝ ባልታዛር ዳዬ። የት ነህ ስትሉ የነበራችሁ ሴቶች አይደል? ባለፈው ቪዲዮ ሰርቼብሻለሁ። የት ነው አመለጠኝ 500 ሴት ረሚም አድርጓል። ኧረ ሲባል እንደውን የምነው አመለጠኝሳ እድሉ ሳልቋደሽ አልሽው። ይኸውልሽ ግስላው መጥቷል። እኔ እኮ በየከተማው መጭላፊ ሲበዛ እኮ ገርሞኝ ነበረ። ለካ ባልታዛሪሽ መጥቶልሻል። ይሄ ጥቁር አዝሙድ የሆነ ሰውዬ ዳቦ ላይ እንደማይጠፋ ደግሞ ሰምቻለሁ። ይኸውልሽ አዳሜ ዘራችንን ቀላቂና ሁልሽን ማለት አይደለም እንተዋወቃለን። ቲክቶክ ላይ ወጥተሽ ወይ ስትይ የነበርሽ ሰውላ ይኸው እኔ አላቅልሽም። ልጅሽን ቦትስዋና ያርገሽው ኢትዮጵያዊነት ሲያምርሽ ሊቀር ነው ተናግሬያለሁ። ይሄ እኮ ነው ጉድ በል እንግዲህ ለጌሾ በርበሬ ነው በርበሬ ወቀጣ አንድም ሰው አይመጣ። አይ ወገሬታ። በነገራችን ላይ በጌሾ ወቀጣ የሚለው ሰሞነኛ ትሬንድ ነው። ምን ላይ ነበረ መሰላችሁ? በፈንቅለ ሴቶች ላይ ነውና ከዛች ላይ ተቀንጭቦና እስቲ በሱ የተሰራ አንድ ቪዲዮ በጣም ያሳቀኝ ላሳያችሁ። ይሄ ለሁላችንም የሚጠቅም ነው። የአበሻ ፒፕል ሰው ህይወት ውስጥ ገብቶ ይላልና ምን አይነት አስተያየት እንደሚሰጥ ነው። ጌሾ ወቀጣ በርበሬ ነው በርበሬ ወቀጣ አንድም ሰው አይመጣ። አንዳንድ ጊዜ የኛ ህይወት ላይ ሐሳብ መስጠት ጥሩ፣ ነገር ግን በማይመለከታቸው ነገር ደርሰው አፍራሽ አልባሽና ጉራሽ የሚሆኑ ሰዎች አሉ። ይህ ለነሱ ነው። ደርሰው ይሄ ነገር በስተቀኝ በኩል ይወድ ይሻላል ሲባል ህይወታችሁን በስተግራም ያደርጉ ሰዎች አሉ። እንደው ፈጣሪ እነሱ ያዘላችሁ። ያዘላችሁ። እንዲህ ናቸው እነሱ። አንዳንድ ወጣቶች የምትገርሙኝ የእናቶቻችሁ አይን በቂጣጭስ ሊጠፋ ነው። አንተ 4000 እና 5000 ብር ስትይዝ ትላልቅ ቦታ ሄደህ መዝናናትና በባለቤቶቹም ሰላም መባል ትፈልጋለህ።
ከዛ 4000 ሲያልቅ እናትህ ጋር ትመለሳለህ። እናትህን እርዳ አባቴ፣ አትጃጃል እዚህ ላያችን ላይ። ይሄው ወንድም እግዚአብሔር ይሄው አክባሪ የምር እዛ እናታችን ሁለት ግራግሩ ሆኖባታል ኑሮ እንደ ዳማ ቆርኪ ህይወቷ ተበትኗል። ማዳት በማዳት አውጥታለች። የተቀደደ ልብስ ትለብሳለች። ከጓደኞቿ ጋር ወጣ እንኳን ሰርግ ሆነ ለቅሶ ደና ልብስ ለብሳ መሄድ አትችልም። አንተ እዚህ ውስኪ ታስወርድና እንጥለ ይውረድ ዋይ ትላለህ። እናቴን አንድ ቀሚስ ሳላለብሳት የምሬን ነው የምነግራችሁ። ይሄ ለማስመሰል አይደለም። ሳላጌጣት ደስተኛ ሳላደርጋት እኔ ሄጄ ኑሮዬ በምድርም በሰማይም ገሃነም ነው የሚሆንብኝ። ቀድማችሁ እናታችሁን ሞላም ጎደለም ቤተሰባችሁን ማየት ግዴታችሁ ነው። ከዛ በኋላ ነው በረከት በበረከት የሚሆነው። አዎ እውነቴን ነው። እንደው ተናገርክ የውስጤን የተናገርኩት ይቅርታ አድርጉልኝና እናቶቻችሁን እስቲ አንዳንዶቻችሁ ሁላችሁንም ማለት አይደለም አልፎ አልፎ ዞር ብላችሁ እንኳን ይሁ እናቶቻችሁ እኮ እናንተን ለማውራት የሚፈልጉት ነገር ሊኖር ይችላል። ቤት ውስጥ ቁጭ ብሎ እናቴ ምን ተሰማሽ የሚለውን ጥያቄ መጠየቅ ራሱ ትልቅነት እኮ ነው እንዴ። እናንተው አማካሪ እናንተው ሁሉን ነገር አድራጊ መሆን ትችላላችሁ። አዎ ምክር ስሙ። ስግጥ ያለ ትክክለኛ አንተም ከሌላው ሰው ጋር እንደምትወሩ እኛም እየጣጣርን እንመልሳለን። በነገራችን ላይ ማለት ነው በጣም ጎበዝ እና ማርካን ይባላል። በጣም የምወደው ልጅ ነው። እንግሊዘኛ ላይ ፓይታጎረስ ቲዮረም ነኝና እስቲ እነ ጃኒ ያለችበትና እንግሊዘኛ ያለበትን ሁኔታ አብረን እና የናሆሜንም ሞራል ግን ተመልከቱልኝ። Alright, what's your question? Where do you learn English first? Where do you want me to start? Where you learn English? የት ነው የተማርከው? የት start anywhere. Start from anywhere you want. Okay, so I had a friend that was an English teacher. So once he got sick, he had a surgery on his eye. And he asked me to fill in for him. At first I told him, man, I'm not even an English teacher. Why do you want me to do your job? And he said, please, like, my job is on the line. Don't cover for me. እኔ ግራ የሚገባ አንድ ጥያቄ ልንገራችሁ። እንደው ይሄ ዶክተሮች እንትን መድኃኒት ሲጽፉ እንዴት ነው ተቀጣጥሏል? እንደዛ ነው። አንዳንድ ጊዜማ ግዕዝ ነው የሚመስለኝ። እዛኛ ኤሌመንተሪ እያለን ምን ተመራራችሁ ስንባል አስተኔ ይበረስት አስተኔ ማንጁላኒ ስላት እኮ ነው ለእናቴ ጥንቁልና ነው እንደሚያስተምሯቸው ያለችው። እንግሊዘኛ የኛ ኢዝ እኮ 15 ቁጥር ብለን ነው የምናነብ የነበረው። ማን ያስተማርን? የኛ እንግሊዘኛ አስተማሪ ራሱ መጥቶ እሱ ጋር ሲማር አይቼዋለሁ ባለፈው። ቀልድ ነው ሳቁ። ለማንኛውም እንግሊዘኛ መማር የምትፈልጉ if you wanna learn more English performance for me anytime anywhere somebody stv so much more. ወይኔ በላቸው አመለጠኝ። ወይኔ በላቸው። ጃኒ ግን በጣም አይምሯ ተነክቶ ይመስለኛል ወሬውን ስትሰማ የነበረው። ልቧን የነካት እንደዚህ ነው። በጣም ሰርጾ ሲገባ እንግሊዘኛ እንዲህ ነው። ምን ታደርጉታላችሁ? አንድ እንቁላል 18 ብር አዲስ አበባ ውስጥ እየተሸጠ ነው። ሌሎች የፍጆታ ምርቶች የሚባሉት ላይ የዋጋ ጭማሪ እንዳለ እያየን ነው እና ምን እንደተፈጠረ ለማጣራት ሞክሬ ነበርም። እዚህ ላይ የሚመለከታቸውን አካላት አናግሬያለሁ እና በተለይ ከእንቁላል ጋር በተያያዘ የተፈጠረውን አዲስ ነገር ለማወቅ ጥናት ያስፈልጋል፣ ግን ደግሞ በአመቱ ብዙ እንቁላል የተመረተበትም ነው ብለው ነግረውኛል። አካባቢያችሁ ላይ ያለውን የዋጋ ውድነት በተለይ ጭማሪ የታየባቸው የትኞቹ ምርቶች ላይ ናቸው? እስቲ ጻፉልኝ። በተጨማሪነት ነገ ግን ከእንቁላልና መሰል ምርቶች ጋር በተያያዘ የዋጋ ጭማሪው ለምን ተፈጠረ የሚል እኔ የምለው ታውት የኑሮ ውድነቱን እንዴ የእንቁላል እንደዚህ መሄድ እንደው ትንሽ እንኳን ሸማ ይዛችሁም እንዴ? ሰሞኑን እኔ ራሱ በጣም የታዘብኩ ነበረ። በየሱቁ ሄጄ ስጠይቅ እኔ ከአበሻው እንቁላል ውጪ አልበላም እንዳለ የአበሻ ዶሮዎች እንዳለ ሉፕ ሆነ ኢምፕላንት ተጠቃሚ ናቸው መሰለኝ፣ ወሊድ መቆጣጠሪያ ይጠቀማሉ መሰለኝ፣ ጭራሽ አይወልዱም እንዳለ ፈረንጅ ነው ያለው። እሱም 18 ብር እንዴ ግማሽ ኪሎ ስጋ ሊሆን እኮ ምን ቀረው? የአበሻውማ ያው ታውቁታላችሁ ኩሩ ስለሆነ 40 ብር ሊገባ ይችላል። በዚህ ሁኔታ እንቁላሉን ስንፈነከተው ወርቅ ነው እንዴ ያለው 18 ብር። አረ እያማረርን ወዴት እየሄድን ነው? እኔ ምላስ ሲሆን እንዴ እንደዚህ ችግር ውስጥ የከተተን ያለው እንዴ? አረ ጸሎት አድርጉ። እንቁላል 18 ብር የ50 ሳንቲም እና የ1 ብር እንቁላል እኮ ነው አሁን ብሎ አፈትልኮ 18 ብር የገባው። ነገ ከነገ ወዲያ በግራም ካልገዛችሁት ምናል ቅርፊቱን ጠብሳችሁ ትበሉታላችሁ። ሆዲው ዋይ ሲሉ የረሃብን ጉንፋን ሲስሉ እያላችሁ ካልዘፈናችሁ የለውበትም እንዴ። አረ የሆነ ነገር በሉ። አረ ተንቀሳቀሱ ወገን።
ያበሻ ቢሆን እሺ 18 ብር፣ የፈረንጁ በየቦታው ተቆልሎ 18 ብር። ጭራሽ እንደው የፈረንጅ ዶሮዎቹስ የሚበሉት ክትፎ ነው እንደሚበሉት እንደ ሌሎቹ ጥራጥሬ ይመስሉኝ ወይ መኖ ቢበሉ ነው። መኖም የሚሰራው እኮ በራሳችን እዚሁ ከአንዳንድ ተረፈ ምርት እኮ ነው። ምን ሆናችኋል? ነጋዴው ነው ያፈላው ወይስ እኛ? እንደው ቅብጠት እኮ ነው እንቁላል ሲጀምር። አው እኔ ሲጀምር አለርጂካ ያሳከከኛል። እንደው ኩፍ ነው የሚልብኝ እንቁላል ስበላ አይደል? አው አንበላም፣ እኛ ቤት አንበላም። እንዴ ልታቀፍ እንዴ ባይሆን እንፈልፈል እንደኛም በዚህ ሁኔታማ አለቀልን እኮ እንዴ። 18 ብር ከገባማ ዩቲዩቡን ትቼ ወደ እንቁላል ምርት ነው የምገባው። በዚህ ሰዓት ዶሮ መሆን ነው የሚያዋጣው ማለት ነው። እኛም በነጋዴዎች ህይወት ገብተን ነገ ከነገ ወዲያ ጌሾ ወቀጣ በርበሬ ነው እንቁላል ነው በርበሬ ወቀጣ ማንም ሰው እኔ ጅል ሲጃጃል እቃ ይፈጃል ነበር የሚባለው። እነዚህማ ተጃጅለው አገር ፈጁ። ፓንት ማስታወቂያ ነው እንዴ? ወንድም ሸቀጥ እኮ መሬት ሊነካብ ነው እንዴ? ኩምቢ አይደል የሚያክለው? ባካችሁ ምን ሆነ ነው? ምንድነው እንደዚህ ፕሮፌሽናል ሰገጤ መሆን? ምነው እንደዚህ ስፖንሰር ሆነን እንዲሁ እንፈር ፓራ እንሁን ሱፐር እንሁን አላችሁሳ? ወንድ ልጅ ቆፍጠን ሲል ቀበቶ ሲያደርግ ቆምጠጥ ሲል ነው። አሁን ነገ ከነገ ወዲያ እናንተን ይዘን ነው ፊት ለፊት ሄደን ተሰልፈን ጦርነት እንኳን ቢመጣ ያምጣውና ጦርነት እንኳን ቢመጣ ምን ዋጋው? ይሄንን አይተው እኮ ነው ሴቶች እህቶቻችን ዘንድሮ ወንዶች የሉም እንኳን እናንተ ቀርቶ። ባለፈው ፖድካስት ላይ እኮ ነው አንድ ኬንያዊ ወንዶች በተለይ አበሻና ኤርትራ ወንዶች ሰነፍ ናቸው የተባለው። ጭራሽ ይሄንን ጨምረህማ ኢንተርናሽናል ስድብ ውስጥ ከተተን። አለባበስን እንኳን በስነ ስርዓት እንትበል። ይሄን ፓንት ደግሞ አውቀዋለሁ በነጭ ነበር አይደለ? ምን ችኮ ነው እንደዚህ ሆነብህ? አረ ቡልጋጫ ከለር ሆኖብሃል። ቢያንስ በበረኪና ወይ ዘፍዝፈው። ከዚህማ የሚወጣው ቆሻሻ ቢያንስ ቱቦ ነው የሚደፍንብን። አረ ባካችሁ! ጭራሽ እናንተም እምብርቶቻችሁን እያሳያችሁ መሄድ ጀመራችሁ። ሴቶቹን ስናስቆም እናንተ ደግሞ ገልበጣላችሁ እንዴ። አንድ ፋራሽ ወጭ ትሆናላችሁ ፋራዎች። እንዲህ ፋራ እኮ አሁን ራሱ ትንሽ አነስ ያለ እርድድን ያለው ነው ፋራ እየተባለ ያለው። አረ ደቃ ደንገጥ በል ጎቤው። ምን አይነት ሰይጣን የተጠናወተን? እንዴት ነው እንደዚህ አይነት ዳውላዳ አህያ የሚያክል ልጅ ብናሳድገው? ቤተሰብስ እንዴት ነው ዝም የምትሉት? ነገ ከነገ ወዲያ ዛሬ ለአስተማሪ አንገቱን ያልደፋ ልጅ ነገ ከነገ ወዲያ አፍንጫህን ብሎ አፍንጫሽን ብሎ ነው ከቤት የሚወጣው። ምንድነው እንዲህ አይምሮ ቢስ ያደረገን? ይሄ ቀልድ አይደለም፣ የምሬን ነው የምነግራችሁ። እስቲ ሁላችሁም ትምህርት ተምራችኋል። ቢያንስ አነሰም በዛም ኤሌመንተሪ የተማራችሁ ሰዎች አላችሁ። ለአስተማሪያችሁ ምን አይነት ሪስፔክት እንደነበራችሁ እስቲ ዞር ብላችሁ አስቡት። አሁን ላይ ያሉ ልጆች ምን እያስተማርናቸው ነው? ኧረ ቦታውን ካልፈለከው ስንት የሚማርና ራሱ መለወጥ የሚፈልግ ልጅ አለ። ቦታውን ልቀቅ። ይቅርታ አድርጉልኝ፣ በጣም ስሜታዊ ሆኜ ልናገር ይችላል፣ እንዳትፈርዱብኝ። ምክንያቱም እኔ መምህራኖችን የማይበት አይን የተለየ አይን ስለሆነ ነው። እስካሁን ድረስ ገርተው ለዚህ ደረጃ ያበቁኝ፣ ሰውን እንዳከብር እንደ ሰውነቱ ጎንበስ ቀና ብዬ እንዳከብር ያደረጉኝ ከሃይማኖት አባቶች ጎን ለጎን እኙ መምህራኖች ናቸው፣ የቀለም አባቶቻችን። አንተን ኩላሊት መምተኛ ሆኖ ቆሞ ባስተማሩ አንተ ተዘብልላ እየተማርክ ጭራሽ እጅ ትዘነዝራለህ። ባሽትቁን ዛሬ እንደዚህ መምህሩን መገፍተሩና መምታቱን አትይ። ነገ ከነገ ወዲያ ይህ ቡጢ ላንተ ይመጣልሃል። ለእናትሽ ለአባትሽ ጠብቂ፣ ወንድምሽን ወይ ጠብቂ። ቁጭ ብለሽ የምትቀርጪውስ የታያ ምንድነው የሚባለው እናንተ እንዴ? ቃላት እኮ አጣውልሽ። ቁጭ ብለሽ ትቀርጫለሽ ወይ ተማሪው ዝም ብሎ ነው የሚያየው እንዴ? አንድ ክፍል ሙሉ አንድ ክፍል ኪሳራ። በፊት መምህራኖችን ከስንት ኪሎ ሜትር ሳያቸው ነው ያዘንልኝ አይደለ እንዴ? ራዛገ ነው ብለን ከጓደኞቼ ጋር የምር 01 ቀበሌ ተነሳል 03 ቀበሌ ነው የምንገኘው። ኧረ እባካችሁ እንደ ሰው እንሽጠት። አንግማማ ብረት ያለው ባይሆን እንትኑን ሙቀጫውን ቡናዬን ወቅጬ መልስልሃለሁ። ውሰጂው እንጂ ለአንድኛሽ። ኧረ ደንበኛ ቆሞ
ለምን እማዬ ልሸጠው መስሎሽ ነው አይደለም? ሯ ምን ቦጣ ልታውሰው ነው እንጂ ማን ነው እንደዚህ የተባለ? እኔ ቤቱን ብልቃጤ ድሮ የዜኒት ብልቃጥ አውጥቼ ጆሮ ግንዱን እኔ በመነካካ እጅ ከነጀበና ከነሲኔ አውጥተን ዳፖሽን ብላኛለች እናት። እስቲ ቆራሌው መጥቶ ቤት ውስጥ ዕቃ ያልሸጣችሁ ኮመንት ላይ እስቲ ወንድ ልጅ አይጣ የሚባለው እኮ ነው። በፊት ሸንኮራና ቆቀር መብያ ስናጣ ትዝ ይለኛል። ጀሪካኔ 3 ሊትሯ ጀሪካኔ የለችም ሀያት ዘይት የምትባለው የሷን ሰብስበን የዜኒት ቅባት ብልቃጧን ለስላሳ ጠርሙስ ከተገኘ ያኔማ ባለ ሀብት ነህ። ከበር መልስ ነበር መጋብዝ የነበረው። ከዛስ ናስቲ አቢቲ ነው ባሉ ቤት ውስጥ አቢቲ ናስቲ ዘይት ግዛ እዛ ጋር ብልቃጡን አስቀምጫለሁ። ድንዝዝ ጠላታችሁ ይድረቅ። ከውን እግሬ ብርክ ይለኛል። ደስ የሚለው ነገር በብልቃጥ ባትገዙ ያኔ ዘይት በፌስታል ታስሮ ይሸጥ ነበር። ወንድ ልጅ አይጣ የሚባለው ለዚህ ነው። እኔ ትዝ ይለኛል ያኔ ስልክ ገና በተን ስልክ የመጣ ሰዓት ታፍ ነኝ እንደ ቴክኖሎጂ ላይ ብራይትነሱን ቀንሼበት እናቴ ብራይትነሱ አልቆብሻል መሞላት አለበት ብዬ 10 ብር ወስጄ አስሞልቻለሁ። የተረገምክ እንዳትሉኝ። ቢሆንም ወንድ ልጅ አይጣ ነውር ነው። ኢትዮጵያ ለሱዳን የ15 ሚሊዮን ዶላር ድጋፍ አደረገ። በጣም ደስ ይላል። አገሬ ለሰው ደራሽ ሆነሻል። እንኳን ደስ ያለሽ። እኔ እኮ አንዳንድ ጊዜ ያቃጭልብኛል። ይቅርታ አድርጉልኝና ጆሮዬ ነው አበድሩኝ። እኔ አሁን ተቸግሮኛል። ኧረ ላውራበት ተወኝ፣ አንደቀኝ። ኧረ ሌላ ነገር ተወኝ፣ ይቅርብኝ። መልካም ቀን። ትላልቅ ሰዎች ናቸው። ሽፎን ወይ እንዴ እንዴ እኔ የምለው አንድ ነገር ብቻ ልጠይቃችሁ። ይሄ ሱዚ፣ ሰኞ ማክሰኞ፣ አቦሰም፣ አኩኩሉ ባዕድ አምልኮ ነው ተው ተብለን ቀርቷል እንዴ? ነገር በእኛ ጊዜ የነበረው ነገር እሱ ነው። ሰኞ ማክሰኞ እንደውም እድሜ ስክሪን አውት ይደረግ ነበር እኮ እሱን ለመጫወት። ጥሩ ትንፋሽ ያለው ጥሩ ሳምባ ያለው ሩጫ የሚችል ተብሎ ቤቢ ካም ዳውን ጭራሽ ቶርክ። ወይ ክትባት አምልጦናል እኛ፣ ወይ እኔ ፋራ ሆኛለሁ፣ የመጨረሻ ሰገጤ ሆኛለሁ እንጂ ትውልዱ በዚህን ያክል ተው አይደል? ቁጭ ብለህ ቀረጽክ አይደለ? ነገ ከነገ ወዲያ ቁጭ ብሎ ይቀርጽሃል። እየየስ ብለህ ስታለቅሳት። ይሄ ትውልድ እሳቱ ትውልድ የሚባለው ወዶ አይደለም። ተመልከትልኝ። ከአራስ ቤት ይወጡና ቤቢ ካም ዳውን ወያ ሼክ ቦዲ ምን ቀረ? ምንም። ነገ ከነገ እጇ ላይ ቀረው ምንድን ነው? የውስኪ ብርጭቆና ጠርሙስ ነው። በዚህ ሁኔታ ስትወርድላ አይተሃል አይደል? ሸኪራ እንዴት ትወርዳለች? ቢዮንሴ እንዴት ትወርዳለች? አትወርድም። እቹት ያንተ እህት ያንተ ልጅ እቹት። አሁን ይህንን ቪዲዮ ስታዩ በትላልቅ ደረጃ ያሉ ወጣቶች ተለቅ ያሉ ቢሆኑ እሺ ደስም አይልም፣ ግን እንደው ከዚህ አንጻር ይሻላል ብለን እንወስዷለን። ከሁለት መጥፎ የተሻለውን እንመርጣለን። ለምን እስክስታውን አታስተምሯትም? ለምን አለኮ ከ80 ምናምን ብሔር በላይ ባለበት ሀገር እንደው ስንት ዳንስ መለመድ ያለበት ጭራሽ ቶርክ፣ ጭራሽ ልምጥ። ይሄ አሁን ታለንት ነው። ተዋት። ከዚህ በፊት ቪዲዮ ሰርቻለሁ። ዋንጻ ልጅ መብቷ ነው። ታለንት ነው። ታለንት አይደለም እንዲህ ቀስ እያለ ነው እያሳሳቀ ጎርፍ የሚወስድን። አሁን አንድ ቪዲዮ ያሳያችኋለሁ እንዴት እየሳቀን እየሄድን እንደሆነ ታያላችሁ። ፊሊፐር ኢንተርናሽናል ስኩል ስለተባለው ትምህርት ቤት በአሁኑ ሰዓት አዳዲስ መረጃዎች ተልኮልኛል። ያውላችሁም እንደምታውቁት በትናንትናው ዕለት ፊሊፐር የተባለው ትምህርት ቤት ተመሳሳይ ጾታ አፍቃሪን የሚደግፍ ስኩል ማለትም ክፍለ ጊዜ ማውጣቱን ተከትሎ አንድ መረጃን በትናንትናው ዕለት ነግሬያችሁ ነበረ። አሁን ላይ በውስጥ በተላከሉኝ መረጃዎች ምንም እንኳን ስኩሉ ማለትም ክፍለ ጊዜው የተላከ ቢሆንም ለተማሪዎች ሳይሆን ለአስተማሪዎች እንደሆነና እንዲሁም በስተት እንደሆነም አንዳንድ መረጃዎችን በውስጥም ተልኮልኛል። ከኋላ በምትመለከቱት መልኩ መረጃው የደረሰኝ ሲሆን ስኬጁሉ ላይም አስተማሪዎች ባደረጉት ተቃውሞ ሊሰረዝ እንደቻለም የተላኩልኝ መረጃዎችም ያመለክታሉ። ምንም እንኳን ስኬጁሉ ተሰርዟል ቢባልም አሁንም በርካታ ወላጆች ልጆቻቸውን ወደ ትምህርት ቤት ለመላክ የፈሩ እንደሆነም የደረሱኝ መረጃዎችም ያመለክታሉ። ትምህርት ቤቱም ይህንን አስመልክቶ ለወላጆች የጻፈውን የቅርታ ደብዳቤ ቴሌግራም ቻናል ላይ ፖስት አደረኩላቸው።
ባዩ ላይ ባለችው ሊንክ ገብታችሁ ሙሉ ዝርዝሩን ማንበብ ትችላላችሁ። በዚህ ጉዳይ ላይ አዳዲስ ነገር ከተከሰተ እየተከታተልኩ የማቀርብላችሁ ይሆናል። ይኸውላችሁ ይሄ መረጃ እውነት ይሁን ወይ ሐሰት ይሁን እኔ ማቀው ነገር የለም። አላረጋገጥኩም። ያላረጋገጥኩትን ነገር አምጥቼ ለእናንተ አልፈተፍትም። ነገር ግን ስለ ትምህርት ቤቱ ሳይሆን እኔ ማውራት የምፈልገው የትኛውም ትምህርት ቤት ያሉ ወላጆች ልጆቻቸውን ምንድነው የሚማሩት? ምንድነው እያደረጉ ያሉ? ውሏቸው ምንድነው? አዋዋላቸው ምንድነው? ከትምህርት ቤት በኋላ የት ነው የሚውሉት? ምንድነው የሚሰሩት? ይኸውላችሁ ዛሬ እንደ ቀልድ ስቀን ፈገግ ብለን ኖርማል ነው ምናምን ብለን የምናልፋቸው ነገሮች ነገ እንደው እንዳርጋ በጣሶ ባናታችሁ ተተክላችሁ ብትጨፍሩም እንኳን አባካና የሚላችሁ ሰው ማንም ሰው የለም። ነግሬያችኋለሁ። በእንቁላሉ በቀጣሽኝ የሚባለው ተረት በምክንያት ነው። ዛሬ ከስሮናችሁ ኮትኮት ያላደረጋችሁ ነገ ላይ ቻፕስቲኩን ተለቅልቆልሽ ወንድ ልጅሽ፣ ሴቷ ደግሞ ጸጉሯን ተላጭሳ የምታዩት ነው የሚመጣ ነው። ዝም ብላችሁ ሳቁ። ቁጭ ብለን ነገ አብረን እንነፋረቃታለን። ይኸውልህ የት ነው የሚውለው የሚለውን ደግሞ ሶስተኛ ላሳይ። የጫት ጥቅሙ ምንድን ነው ብላችሁ ለጠየቃችሁ መልስ እንሰጣለን። ወይስ መቅነን በመለስ አይሻልም? ይሻላል። መቅነን እንመለሳለን አይደል? ይኸው ቁጭ ብሎ ይኸው ሌክቸር ሆኖልሃል ልጅ። ቁጭ ብሎ ጫት ጥቅሙ ምንድነው የሚለውን መልስ ሊሰጥ ፕሮፖዛል እየቀረጸልህ ነው። ባይሆን መርቅነን እንመለስ። ቴስቱን አውቀን ይሄኔ ነው ወላጆች ተሰብስባችሁ በጌሾ ወቀጣ በርበሬ ነው ትላለህ አንደኛው ወላጅ። በበርበሬ ወቀጣ አረ ይሄው ፍጹም ጥሩ ልጅ ላልሆን እችላለሁ። ነገር ግን ወላጆቼ ቆንጥጠው መጅልገው አልፎም ጎረቤት ደልቆኝ ደብድቦኝ አልፎ መምህራኖቼ ጎሰመውኝ ስንት ነገር አድርጌ እንደው ተፈትኜ ያለፍኩ ልጅ ስለሆንኩኝ ብዙ ነገሮች አሙሙ ናቸው ለኔ። ለዛ ነው እንዲህ ድንቡሽቡሽ ብዬ ከቤትም አልወጣው። ውሏችሁን ካላያችሁ ቤተሰብ ቼክ ካላደረገ ምንድነው የሚማረው? ምንስ ተማራችሁ ካልተባለ ነገ ከነገ ወዲያ በዩኒቨርሲቲ ደረጃ ወጥቶልህ ሲመረቅ ፕሮፖዛሉ ምን ብሎ ይጽፍልሃል? ሀውቱ ማድቀቅ አውርጫት የሚለውን በህይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብሌኔ ነሽ ያይኔ ብሌኔ የማይሽ እንዳይኔ ብሌኔ መብራቴ ነሽ ለኔ። ምን አይነት ሎጎ የመሰለ ሰው እየጨራ እኔም የሆነ ሰዓት የብብት ፀጉር መስሎኝ ነበር። ለካ ጭንቅላቱ ነው። ስለ ፀጉር ሲነሳ አንድ ነገር ትዝ አለኝ። አንዱ ጓደኛችን ያው ፀጉር ንቅለ ተከላ ሲደረግ ከአንዱ ተወስዶ ነው እና እዚሽ ጋር የነበረው ብዙም ስላልነበረው ከብብቱ ተወስዶ ፀጉሩን ይተከለለታል ማለት ነው። ከዛ ጭንቅላቱን አብሽር ብለን ስነካው ምን ቢል ጥሩ ነው ይላጭ ጭንቅላቱን ስነ አረ የቅባት ማስታወቂያ ነው። ግን ፀጉሩን አይተዋል? ዳንስ ፈረዝ አድርገው ቢፈረዝ እኮ ያምራል። ምንም የፀጉር የኔም ፀጉር እንኳን ተፈርዞ አምሮበታል። እንዴት ነው ግን? አረ እናንተ ግን የግንባሬን ነገር አረባካችሁ። አረ በእናታችሁ እስቲ እንደው ምከሩኝ። ይሄን ነገር አድርግበት። አንድ ጓደኛዬ እንደው ምን አለኝ፣ ፊት ደብሮት ነው ፀጉር የሸሻ ብሎኛል። እውነት ነው ደብራለሁ እንዴ? እኔ ብዙም እኮ መደብር ሰው አይደለሁም። እኔ እኮ ሲያገጡልኝ የምናገረውንም አላውቅም። በቁንጅናዋ ምክንያት $4,800,000 የተሸጠችው ላም ቪቲያና ትባላለች። በአፈጣጠሯ እንዲሁም በሰውነት ቅርጿ ከብዙ ላሞች ጋር ተወዳድራ አንደኛ ወጥታለች። በዚህም እንግዲህ በደቡብ አሜሪካ የሚስነት ማዕረግ አግኝታለች። $4,800,000 ተሽጣ የዓለምን ሪከርድን የሰበረችው። ለምንድን ነው ሞራላችን ላይ ቆይ የሚቀልዱት? ምን አድርጎ ነው የሚሉን? ባለፈው አንድ ዶሮ ወደ በኢትዮጵያ 200 ምናምን ሺህ ብር የሚሸጥ ዶሮ አለ ተብሎ ፖስት አድርጌዋለሁ። አይታችሁታል። ውሻ 90 ሺህ ብር 100 ምናምን ሺህ ብር። እንደገና አሁን በሬ 4 ሚሊዮን በኢትዮጵያ መቱት። ተዋትምቱት ይምታታችባችኋል። እውነቴን ነው የምነግራችሁ፣ ይምታታባችኋል። አዳሚ በቃ ባለ ሀብት ነኝ የምትይው እኮ አንድ በሬ ማይገዛ ይዘሽ ነው ኢትዮጵያ ውስጥ። አረ ጸሎት አድርጉ። በዚህ ሁኔታችንማ ከቀጠልን ይኸውላችሁ የሰው ልጅ ዋጋ ወርዶ በዜሮ ሊባዛላችሁ ነው። ፈጣሪ ደጉን ጊዜ ያምጣልን። እባክህ ከበሬ ያንሰናል። ኢትዮጵያ ውስጥማ አንድ በሬ 100 ምናምን ሺህ ብር ተሸጠና 200 ምናምን ሺህ ብር ተሽጧል ብለን ያዙ ይልቀቅን ስንል ይኸው ኢን ሚሊየንስ። የኢትዮጵያ በሬዎች ግን ምን ሆናቸው ነው ቢያንስ እንደዚህ ሸንቀጥ የማትሉት እንዴ? ለእናንተም ጂም ይጀመር እንዴ? እኛ ጭራሽ የጾም መግቢያና የጾም መውጫ እያልን አሁን ጭራሽ ጾም ሊገባ መያዣ እንደው ጠሮብን እያልን ነው። ጭራሽ 4,800,000 ብር 4 ሚሊዮን ተቆላጥፉ እኮ እባክህ።
እንቁላሉን ቅድም ተነጋግረናል። በ18 ብሩ አንበላም። ዶሮና በሬ ሲወደድብን ምንድን ነው የምናደርገው? ፍስግን መያዣን በእንቁላል ነበር የምንቀለብሰው። አሁን ወዴት እንሄዳለን? አኩሪ አተር ፋሚሊ ወደ አኩሪ አተር እንመለሳለን። ወይ ደግሞ ቦሎቄ አመራ ስጋን ይተካል፣ ባቄላም ይተካል። ወደዛ ወደ ቀድሞ። ለማንኛውም በውጭ ያላችሁ ሰዎች ፈጣሪ ቀልብ ይስጣችሁ እላለሁ። እና ቤተሰቦቼ በቪዲዮ መግቢያ ላይ እንደነገርኳችሁ የገንዘብ የምንሰራበት አፕሊኬሽን ምንድነው ተሙ ንገረን ብላችሁኝ በስተመጨረሻ ነግራችኋል። ያልኳችሁ ግሩፕ ላይ መታችሁ ወደ 54 ሰዎች ገብታችሁ አፕሊኬሽኑን ሰጥቻችሁ ሪጅስተር አድርጋችኋል። ገብታችሁ ሃይበሉኝ። ፖፖ አፕሊኬሽን ይባላል። ላይቭ ላይም በስነ ስርዓት መስራት የምትችሉ ሰዎች ጥሩ ገንዘብ የምትሰሩበት ነው። ችላ እንዳትሉ። የቲክታክ ፕላትፎርምም ሲመጣ እንደዚህ ነበረ ሰው የተዘናጋው። ከናንተ ምንም አይጠበቅም። ገብታችሁ በአፕሊኬሽኑ ሪጅስተር አድርጋችሁ ላይቭ መግባት ነው። ላይቭ እየሰራችሁ ስራችሁን መስራት ነው። ምንም የሚያግዳችሁ ነገር የለም። የበለጠ መረጃ ለማግኘት ከስር ባስቀመጥኩላችሁ የቴሌግራም አካውንት እየገባችሁ ሃይበሉኝ። በዛ በውስጥ እልክላችኋለሁ። ሁላችሁም መረጃውን ጠይቁኝ። ሪጅስተር ስታደርጉ እንዴት ሪጅስተር እንደሚደረግም ጋይድ አደርግላችኋለሁ። አፕሊኬሽኑ ሞልታችሁ ተጠቅማችሁ ምን እንስራበት ላላችሁ ሰዎችም ደግሞ በቴሌግራም ግሩፓችን ላይ ፒን አድርጌዋለሁ። ገብታችሁ ፒን የምትለውን ምልክት ስትነኳት ሊንክ ይመጣላችኋል። ሊንኩን ዳውንሎድ አድርጋችሁ አውዲዮን በመስማት ጋይድ ማድረግ ይቻላል ማለት ነው። አለበለዚያም ተሙዬ አናግረን በሉን በውስጥ ችግር የለውም። እኔ ጋይድ አደርጋችኋለሁ። ቪዲዮውን ጨርሳችሁ ስላያችሁ ከልብ አመሰግናለሁ። አፕሮቫል ሰጥቻችኋለሁ። አይታችሁ ጨርሳችኋል። ይህ የተመስገን ቤት ቢሆንም ወንድማችሁ ነኝ። የፈለጋችሁትን ነገር ማዘዝ ትችላላችሁ። ይህ ቤት የሳቅና የጨዋታ ቤት ነው። እወዳችኋለሁ፣ አከብራችኋለሁ። አብራችሁኝ ስለነበራችሁ ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ አድርጉ። ምክንያቱም 100 ሺህ ከገባን የፕሌይ በተኗ እዚህ ጋር ስለምትቀመጥ አብረን አንቦክስ እናደርጋለን። አብረን ብዙ ነገር ይደረጋል። ሲጀምር እኮ ሰብስክራይብ ሳያደርጉ ቪዲዮ ማየት የተከለከለ ነው። ማን አስገብቷችሁ ነው እንትን ያላችሁት ያላደረጋችሁት? እወዳችኋለሁ። ሼር አድርጉ፣ ላይክ አድርጉ።